ከዋና ከመንፈስ ያልተወለደ ወደ እግዚአብሔር መንግስት አይገባም የሚለውን ለኒቆዲሞስ የሰጠውን የረቀቀ ምስጢረ ጥምቀት ያስተምር ለአንድ ሰው ነው። እንዴት እግዚአብሔር ምክንያቱም እግዚአብሔር ነገን ስለሚያውቅ በኒቆዲሞስ በኩል ለማን እየነገረ ነው? ለአንተ ለኔ እየነገረ ነው። ለሐዋርያት ለ12 ሰዎች የረቀቀ ጉዳይ የሚነግራቸው ለምንድን ነው? በእነሱ በኩል ለዓለም እንደሚዳረስ ስለሚያውቀው ነው። ይድረስ ለእነንትና ነው በእነሱ በኩል የተላለፈልና ይሄ ኒቆዲሞስ የጠየቀው ጥያቄ መጀመሪያ ሲመጣ መምህር ሆይ ከእግዚአብሔር ተልከ መምህር ልትሆን እንደመጣ እናውቃለን አለ። ኒቆዲሞስ ተሳስቷል። ጌታ የመጣው መምህር ለመሆን አይደል። መምህርማ እነ ሙሴ መጥተው ነበር፣ እነ ኢሳይያስ እነ ኤርምያስ መጥተው ነበር። ክርስቶስ የመጣው ለማዳን ነው፣ ለቤዛነት ነው፣ ለመሞት ነው፣ ለመሰቀል ነው። ዓለም ማንንም ሊከፍለው የማይችለውን ዋጋ ለመክፈል ነው። ማስተማርማ እኛስ እየለፈለፍን አይደለ እንዴ? ምንኛስ እየጮህን አይደለ እንዴ? ለህይወት ለቤዛን እና ክርስቶስ ምስጋናውን ወደ ኋላ አለና አሁን ይሄ ምስጋና እኔና መስግኖ ቢሆን ምንድነው? እውነትክን ነው፣ ልክ ነው፣ እንደው ልክ ነው እንኳን ባል በያልፈዋለሁ። አንዳንድ ምስጋና ውስጣችሁ ሰውየው የሚያመሰግናቸው ሰው ውሸቱን ይሆን ልትጠራጠሩት፣ ግን ምስጋና ይጣፍጣል። ደግሞ ምስጋና መጥፎ አይደለም። አበሻ ምቀኛ ነው፣ አይመሰጋገርም። ታውቃላችሁ አይደል? መመሰጋገር ልመዱ። በተለይ የትዳር ውስጥ ያላችሁ ሚስትን ማመስገን ልመድ። የተጋባችሁ ሰሞን ታውቃላችሁ እንደው ፀሐይ ጀንበሬ ጨረቃዬ ምናምን በኋላ እየዋለ እየሰነበተ ሲመጣ እንዴት ዋልሽ እንኳን ከባድ ተራራ ይሆንበታል። ይገርማል። መመሰጋገን በጣም ጥሩ ነገር ነው፣ በበጎ ማለት ነው። እና ጌታ አንተ መምህር ልትሆን ነው ከእግዚአብሔር ተልከህ የመጣው አለው። ይሄ ከክርስቶስ ክብር በታች ነው አይደለም። እኔ ለመምህርነት አልመጣሁም። ዘይተወልደ ዳግመ እየረያ ያለ መንግስተ እግዚአብሔር ዳግመኛ ካልተወለድክ ወደ እግዚአብሔር መንግስት መግባት አይቻልም አለው። ኧረ ኒቆዲሞስ ደነገጠ። እንዴት ሰው ሁለተኛ ሊወለድ ይችላል? ሁለተኛ ገቢያ ወበውያ ውስጥ ተከርሰሙ እንደገና መጸነች የለም። የረቀቀ አሁንም አልገባህም። ከስጋ የተወለደ ስጋ ነው። እንደሱ አንተ ከስጋ አሁን አንተ የምትነግረኝ የስጋውን ነው የምትመልስልኝ። እኔ የነገርኩ የመንፈሱን ነው። ነፋስ ይነፍሳል፣ ከየት እንደመጣ ወዴት እንደሚሄድ አታውቅም። ነፋሱን ሲያናውጸው ባህሩን ሲያናውጠው ነፋሱን ሲወዘውዘው ታያለህ። ነፋሱን መልኩን አላየኸውም፣ በእጅህ አልጨበጥከውም። ስራ ሲሰራ ግን ታየዋለህ። ምስጢረ ድህነትም ይታመናል እንጂ አይዳሰስም፣ ይታወቃል እንጂ አይዳሰስም። እንድንበታለን እንጂ እውቀቱ የለንም፣ የረቀቀ ነገር ነው ምነግር ብሎ እንግዲህ አናስተማረው እና አንተዬ ይበቃል ደህናው ሳይው ይረዘመ ማለት። እሺ መጋቢ አዲስን በእውነት አምላካችን እግዚአብሔር ጽድቅ ላሊበላን እድሜ ማሳላን ያድልልን። አሜን። የመምህራን አምላክ እግዚአብሔር አምላካችን ይጠብቅልን። አሜን።